በፊት ገጽታው በባህሪው እንዲሁም ሳርና ቅጠልን በመመገቡ ውሎውን ጫካ በማድረጉ በማህበረሰቡ ዘንድ ዝንጀሮው ልጅ የሚል ስያሜ የተሰጠው ታዳጊ ዛንዚማና ኤሊ እንደ አውሮፓ አቆጣጠር በ1999 ተወለደ። የ21 ዓመት ወጣት ነው። ይህ ታዳጊ ከ5 ልጆች እልፈተ ሕይወት በኋላ በጸሎት የተገኘ ልጅ ነው። ባልና ሚስቶቹ 5 ልጆቻቸውን በተከታታይ በሞት በማጣታቸው ወደ አምላካቸው አምርረው ይጸልያሉ። ያንጎ ዋንጀና እንድኩመን ሙከዋንጀት ኳብጃችሪ እንኩ ሙከዋንጃ ቀሰብጊማ በጸሎታቸው ምንም አይነት ልጅ ቢሆን ስጠን ግን በሞት አትንጠቀን በማለታቸው ያደረሱትን ጸሎት ሰምቶ እግዚአብሔርም ቸር ነውና ዛንዚማና ኤሊን ሰጣቸው። ለየት ባለ አፈጣጠር የተወለደው ታዳጊ ጭንቅላቱ የማገናዘብም ሆነ የማመዛዘን ችሎታ የለውም። ስለዚህም ትምህርት ቤት እንደ ኩዮቹ ሄዶ መማር አይችልም። ውሎውም በሙሉ እንደ እንስሳቶች ማለትም ዝንጀሮ፣ ጎሬላ ጫካ ውስጥ ያደረገው ይህ ታዳጊ የሚመገበውን ሳይቀር ልክ እንደ እንስሳቶቹ ሳርና ቅጠላቅጠል ነው። ጫካው አካባቢ ራሱ እሱን ፈልጎ ማግኘት ሌላ ፈተና ነው። ሁልጊዜም ቢሆን ወደ ጫካ መሮጥን ልምድ ያደረገው ይህ ታዳጊ በአካባቢው ሰዎችም ሆነ በእናቱ አማካኝነት ተመልሶ እንዲመጣ ካልተደረገ ሳይመለስ ሊቀር ይችላል። የሚቀርቡትን ሰዎች መሸሽ የተለመደ ባህሪው ሲሆን እሱን ቀርቦ ለማነጋገር ራሱ አዳጋች ነበር። ምክንያቱም ታዳጊው ከረጦ ለማስቆም ከባድ ነው። ለ3 ሰዓታት በፈጀው እናትየው ልመናና ማባበል ልጁን ለማቅረብ ችለዋል። ምንም ማውራትም ሆነ ነገሮችን ማገናዘብ አይችልም። በምልክትም ቢሆን ከሰው ጋር አይግባባም። ብዙውን ጊዜ ከጫካ ውስጥ ማሳለፍ ደስታ የሚሰጠው ታዳጊ በአካባቢው ሰው የጫካው ልጅ የሚል ቅጽል ስም ሰጥተውታል። ልጆች ከእሱ ጋር መጫወትን ይወዳሉ። ነገር ግን እሱ ከነሱ ለመሸሽ መሮጥ ይቀነዋል። በተለይ ደግሞ አዳዲስ ሰዎች በአካባቢው መጥተው ሲቀርቡት እንደ ማንኛውም እንስሳዎች ሁላ ከአካባቢው ፈርጥጦ ወደ ጫካ መሮጥን ይወዳል። ከእናቱ ጋር የሚኖረው ይህ ልጅ እናትየው የአካባቢው ማህበረሰብ ብዙ አይነት ስያሜ ቢሰጠውም እኔ ግን ልጄን በምን መልኩ እንዳገኘው አውቀዋለሁ። በጸለይነው መሰረት አምላክ ጸሎታችንን ሰምቶ ይህን ልጅ ሰጥቶናል። በጣም ነው የምወደው፣ በልጄም ደስተኛ ነኝ። ምክንያቱም በሞት የማትነጥቀኝን የሚያመውም ልጅ ቢሆን ስጠኝ እያልኩ ነው የጸለይኩት። ስለዚህ እሱም የለመንኩትን ያሻሁትን ሰጥቶኛል። ስለዚህ የእግዚአብሔር ስጦታ ነውና በጣም ነው የምወደው። ታሪካቶያ እንደተናጋትከው ቡካራኩዝ ወንድን ሀብጃራ የሕክምና ባለሙያዎች ራሱ ገና ሳልወልደው ተመልክተው ገንዘብ ከሌለሽ ማሳደግ የማትችው ልጅ ነው አትውለጂው ብለውኝ ነበር። እኔ ግን እምቢታዬን አጋራኋቸው። ልጄን ወለድኩት። እንዳሉትም ይሄው እሱ በሮጠበት ተከትሎ መሮጥ፣ ሰው እንዳይተናኮሰው መከላከል ስራዬ ሆነ። በዚህም ቢሆን ደስተኛ ነኝ፣ ምክንያቱም የራሴ የምለው ልጅ አለኝና። ምንም አይነት ንግግር የማይችለው ይህ ታዳጊ ጆሮዎቹ ግን እንደሚሰሙ እርግጠኛ መሆን የሚቻለው ድምፆችን በሰማበት አቅጣጫ በመዞር የተለያዩ ምልክቶችን በእጁና በአይኑ ምላሽ ሲሰጥ ያሳያል። ሲወለድ ጀምሮ የሰውነት ቅርጹ በጣም ትንሽ እንደነበረ የተናገረችው እናቱ በተለይ ደግሞ ጭንቅላቱ የቴኒስ ኳስ ያክል ትንሽ እንደነበረ ትናገራለች። በሂደት ግን ሰውነቱ እያደገ ጭንቅላቱ ብቻ በትንሽነቱ እንደቀጠለች ተናገረችው እናቱ ትምህርት ቤት ከተማሪዎች ጋር ተቀላቅሎ እንዳይማር ቁጭ ብሎ የመከታተልና ምን እየተካሄደ እንዳለ አያውቅም። ስለዚህ ትምህርት ቤት መሄድ አልቻለም። መምህራኖቹም ልጁ ምንም አይነት ዕውቀትም ሆነ መረዳት አይችልም ብለዋታል። በዚህ የተነሳ አንዳንድ ሰዎች ለእናትየው ልጅሽ ሰው ሳይሆን ዝንጀሮ አሊያም ጎሬላ ነው ይሏታል። እናትም ይሄ ነገር በጣም እንደሚያናድዳትና ውስጧ እንደሚነካው ትናገራለች። ልጄ ማንንም አይነካም፣ ነገር ግን ሰዎች ይመቱታል፣ ያባሩታል። ልጆች ብቻ ሳይሆን ትልልቆቹ ሳይቀር በተለያዩ ስያሜዎች ሲጠሩት በእውነት ልቤ ይሰበራል። እንደ ሰው እንኳን አያዩትም። ውሎውን ጫካ ያደረገው ታዳጊ የሰፈሩ ሰውና ቤተሰቦቹ ክትትል አድርገው ከሚውልበት ጫካ ካላመጡት እስከ ሕይወቱ መጨረሻ እዛው ጫካ ውስጥ ሳርና ቅጠላቅጠልን በመመገብ ሊቀር እንደሚችል እናትየው ትናገራለች። ስለዚያም የአካባቢው ሰዎች ኃላፊነት የሆነውን በሄደበት መከተልና ወደ ቤት መልሶ ማምጣት ግዴታ አለባቸው።
እናትየው በየጊዜው የተለያዩ ችግሮችን እየተጋፈጠች እንደሆነ ትናገራለች። ዋናው ነገር ግን ልጁ የሚፈጥርብኝ ችግር ሳይሆን ማህበረሰቡ ልጄን የሚናገርበት፣ የሚያይበት፣ ማንነቱን የሚገልጽበት መንገድ ደስ ስለማይለኝ ከሱ የበለጠ ችግር በልጄ ላይ አላየሁም ብላለች። እናት ምንጊዜም እናት ናት። ራንጎ መለቻ yoba mugize nabi cyangwa yagiye akakubi twakabona